ባለቤቴ ከሌላ ሴት ጋር የሐራም ግንኙነት ይጀምራል። አብረን አልጋ ከተጋራን 4 ዓመት ሆኖናል። የሐራም ግንኙነት እንደጀመረ ከማወቄ ጋር ለትዳሬ ብዬ ዝምታን መርጫለሁ። ይህ ዝምታዬ ከሸሪዓ አንፃር እንዴት ይታያል? ፍቺስ መጠየቅ እችላለሁ? ፍቺ ጠይቄ ብፈታ ዒዳ መቁጠር ይጠበቅብኛል? 4 ዓመት ሙሉ ግንኙነት ስላላደረገን ይሄም የሆነው በዝሙት ላይ ስለወደቀ ነው። ጀዛኩሙላህ ኸይረን የሚል ይሄ ከሙስሊም የማይጠበቅ ተግባር ነው። ኒካህ ያለው ባለቤቱን ሐላሏን ትቶ ከሐራም ጋር መነጃጀስ የኢማን መልካም ምልክት ነው። ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብላ ነብዩ ሰለላሁ ዐለይሂ ወሰለም። ዝሙተኛ ዝሙት አይሰራም ሙእሚን ሆኖ፣ ዝሙተኛ ዝሙት አይሰራም ሙእሚን ሆኖ ኢማኑ ደክሞ ቀጭጮ። በአቡ ሁረይራ እንዳሉት ከሱ ላይ ወጥቶ ነው ወንጀል የሚሰራ። ዝሙት ሲሰራ እንደ ሰው ኢማን ከሱ ይወጣል። ከተወበተ ተመልሶ ይገባል። ካልተወበተ በዛው ከቀረ ኢማኑ ይቀር። ደጋግ የአላህ ባሮች ወላ የዝም ዝሙት አይሰሩ። የከፋው ደግሞ ሐላሉን ትቶ ነብዩ ኢስራእና ሚዕራጅ ላይ ካዩዋቸው ጉዶች አንዱ የሞተን የሚበሉ ሰዎች አይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ምንድናቸው እነዚህ ጥንብ የሚበሉ ሲባሉ እነዚህ ሐላል ምስታቸውን ቤት ትተው ለሐራም የሚሄዱ ናቸው ተባሉ። እነዚህ ባለቤትህ ላይ ችግር ካለ ባለቤቱ ላይ ችግር ካለ መክሮ ገስጾ ሽማግሌ ልኮ ካልሆነችው መፍታት፣ ካልሆነም እሷን ትቶ አስቀምጦ ልጆቹን እንድትይዝለት ራሷ ተሰጥራ እንድትኖር ሌላ ትዳር ማድረግ። ወንድ ልጅ ከአንድ በላይ እንዲያገባ የተፈቀደበት አንዱ ምክንያትም ይሄ። ነብዩ ሰለላሁ ዐለይሂ ወሰለም ሰውዳን መፍታት ፈልገው ነበር። አትፍታኝ፣ እኔን ለአይሻ ሰጥቻለሁ፣ እኔ ከአንተ ጋር መኖር ፈልጋለሁ ብላቸው በዚህ መልኩ ተስማምተው የሰውዳን አዳር ለአይሻ አድርገው ይኖሩ ነበር። ሌሎችም አሉ በዚህ መልኩ የሚታወቁ በታሪክ ከእሷ ጋር መቀጠል አይፈልጉም። ነገር ግን ኒካህ እንዲወርድ እሷ አትፈልግም። በተለያዩ ምክንያቶች ኒካሁ ይኖራል፣ ከፊል ሐቆች ይኖሩበታል፣ እሱ የራሱን ሌላ ህይወት ይኖራል። ስለዚህ እሷ ጋር እንዳይቀር 4 ዓመት ሙሉ አልጋ ላይ አብረው እንዳያሳልፉ የሚያደርገው ችግር ምንድነው? መፈታት አለ። ከጋብቻ ዓላማ ከባልና ሚስት ሐቅ አንዱ የጋራ ሐቅ አንዱ አልጋ ላይ አብረው ማሳለፍ። ችግር ካለ ችግሩን ተነጋግሮ መፍታት፣ ካልሆነ ይሄ በቋሚነት የሚደረግ ዝሙት በተለይ ለሌሎችም ለቤተሰብ ይተርፋል። ስለዚህ ከሱ ጋር መኖር አይቻልም። ባቸው ከዝሙተኛ ጋር መኖር አይቻልም። ዝሙቱን ማጽደቅ ነው የሚሆን። ውስጥ ላይ ለአላህ ተባረከ ወተዓላ አለመቆጣት የመኖር ምልክት። ስለዚህ ከተወበተ ከተመለሰ መመለሱን በይፋ ከታየ ከተረጋገጠ ከሱ ጋር መኖር ይቻላል። ኒካሁን ማሰር የማያስፈልገው አውርጃለሁ እስካላለ ድረስ። በጭራሽ አልመለስም ካለ ፍቺ መጠየቅ ይቻላል። ከዝሙተኛ ጋር አብራችሁ ኖሮ አይባል። الزاني لا ينكح إلا زانية أو مشرك والزانية لا ينكحها إلا زان أو مشرك حرم ذلك على المؤمنين። ነገር ግን እዚህ ውሳኔ ላይ ከመድረስ በፊት መታገስ መምከር ያስፈልጋል። አይቡ ሳይወጣ በጥቅሉ እሱ ላይ ትልቅ ችግር አለ፣ ከእሱ ጋር መኖር እንዳልችል የሚያደርገኝ ምከሩት ይመለስ መባል አለ። መንገሩ የግድ ሆኖ ከተገኘ አማና ላለው ኢማን ላለው አላህን ለሚፈራ ለሚታመን ሰው እንዲህ አይነት ችግር ስላለ መልሱልኝ፣ ካልሆነ እኔ ለይን ከእሱ ጋር አውርዱን ልታሂም መባል አለ። ብቻ አካሄዱ እንደ ቤተሰቡ እንደሱ እድሜ እንደሱ ቤተሰብ ይለያያል። ከሱ ጋር ግን በዚህ ሁኔታ ላይ ይሄ የታወቀ መኖር አይቻልም። መጠየቅ ይቻላል፣ በቂ ምክንያት ነው ይሄ ማለት። ግን እዛ ከመኬዱ በፊት እስከ መጨረሻው እሱን ማስታመም መምከር ማስመከር ያስፈልጋል። ተስፋ አይቆረጥም፣ ሊመለስ ሊተውበት ይችላል። መምከርም ያስፈልገዋል። የዝሙትን መዘዝ ጉዳት መንገር ያስፈልገዋል። ካልተመለሰ ፍቺ ከተጠየቀ ከተፈታ ኒካህ ከወረደ ዒዳ መቁጠሩ ግዴታ ነው። 4 ዓመት ስላልተገናኘን ይላል። ዒዳ የሚቆጠረው ለጽንስ ብቻ ተብሎ አይደለም፣ ግንኙነት ስለተደረገ ብቻ ነው። የተለያዩ አስራሮች አሉት፣ ምስጢሮች አሉ። በተፋታችሁ ማግስት ወይም በሳምንቱ ሊጸጸት ይችላል። እሱ ዒዳ አያስፈልግም ከተባለ ዳግም አትገናኙ ማለት ነው። የተለያዩ ምስጢሮች አሉት። ግንኙነት ያደረጉ ጽንስ መኖር አለመኖሩ የተረጋገጠ ያልተረጋገጠን ብቻ ታሳቢ ተደርጎ አይደለም የዒዳ ህግ የተደነገገው። የባል ሐቅ ነው፣ ማሰቢያ የጥሞና ጊዜ ነው። ከፈታ በኋላ ወዲያው ዒዳ ጨርሳለች ተብሎ ሌላ ባል ካገባች በኋላ እሱ መመለስ ሊፈልግ ይችላል፣ እሷም መመለስ ልትፈልግ ትችላለች። መሀል ላይ ያጣላቸው ነገር ትክክል አለመሆኑን ሊያውቁ ይችላሉ። እሱም ከስህተት መንገዱ ሊመለስ ይችላል። ዒዳ መቁጠሩ ግዴታ